ታውቃላችሁ በዚህች ሀገር ማስቲካ ይዞ መገኘት ወደ እስር ቤት ሊያስገባችሁ ይችላል። በዓለም ላይ እጅግ ንጹህና ሰላማዊ ሀገር ተብላ የምትታወቀው ሲንጋፖር እንዴት ከድሃና ውሃ ከሌላት ደሴት ተነስታ የዓለማችን የቴክኖሎጂ ማዕከል ሆነች? ዛሬ ደግሞ ወደ መጻኢው ዓለም እንወስዳችኋለን። ሰላም ቤተሰቦች እንደምን አላችሁ? ዛሬ የምንጓዘው 20 ዓመት ወደፊት ወደሚመስል ዓለም ነው። በየመንገዱ ሮቦቶች የሚንቀሳቀሱባት፣ ሰው ሰራሽ ጫካዎች በከተማ መሃል የበቀሉበትና በዓለም ላይ እጅግ ንጹህ ከተማ ተብላ የምትታወቀው ሀገር አለች ብላችሁ ታምናላችሁ? ዛሬ የምናየው በአጭር ጊዜ ውስጥ ከድህነት ተነስታ የዓለማችን የብልጽግና ማዕከል የሆነችውን ሲንጋፖርን ነው። በዚህች ሀገር ማስቲካ ለምን ተከለከለ? የሰዎችስ አስገራሚ ባህል ምን ይመስላል? ዛሬ ስለ ሲንጋፖር ሚስጥራትና ድንቅ ህይወት ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቤቱን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ ለወዳጅ ዘመዶት ያጋሩ። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽኑ ላይ አስቀምጡልን። የወደፊቷ ከተማ ኢንፍራስትራክቸር ኤንድ ቴክኖሎጂ። ሲንጋፖር ስትገቡ ሌላ ፕላኔት የገባችሁ ነው የሚመስላችሁ። ኤርፖርቷ ውስጥ ትልቅ ፏፏቴና ጫካ አለ። ከተማዋ በጣም ንጹህ ከመሆኗ የተነሳ መንገዶቹ ላይ ቁጭ ብላችሁ መመገብ ትችላላችሁ። ሮቦቶች ሆቴል ውስጥ ምግብ ሲያቀርቡ ማየት ደግሞ የተለመደ ነገር ነው። አስገራሚ ህጎች። ይህች ሀገር ለንጽህናዋ ያላት ጥንቃቄ ያስገርማል። ለምሳሌ ማስቲካ መያዝ ወይም መሸጥ በህግ ያስጠይቃል። በየመንገዱ መጥፋት ወይም መጸዳጃ ቤት ተጠቅሞ ውሃ አለመልቀቅ ከባድ የገንዘብ ቅጣት አልፎ ተርፎም እስራት ሊያስከትል ይችላል። ይህ ጥብቅ ህግ ነው ሀገሪቱን በዓለም ላይ እጅግ ሰላማዊ ያደረጋት። ሌላኛው ባህልና ምግብ። ሲንጋፖር የባህል መገኛ ናት። ቻይናውያን፣ ማሌዥያውያን እና ህንዳውያን በሰላም አብረው ይኖራሉ። ይህ ደግሞ ለሀገሪቱ ልዩ የሆነ የምግብ ባህል ሰጥቷታል። ሃውከር ሴንተርስ የሚባሉ የጎዳና ምግብ ማዕከላት በዓለም ላይ እጅግ ጣፋጭ ምግብ በዝቅተኛ ዋጋ የሚሸጥባቸው ቦታዎች ናቸው። ሲንጋፖሮች ለስራ ትልቅ ቦታ ይሰጣሉ፣ እንዲሁም በጣም በትህትናቸው ይታወቃሉ። ምንም አይነት የተፈጥሮ ሀብት ሳይኖራት እንዲያውም መጠጥ ውሃ ከሌላ ሀገር እየገዛች ሲንጋፖር በአሁኑ ሰዓት የዓለማችን የንግድ ማዕከል ናት። ምስጢሩ ደግሞ በሰው ኃይል ላይ የሰሩት ጠንካራ ስራና ትምህርት ነው። እንግዲህ ሲንጋፖር ማለት የሰው ልጅ ካሰበ የትም መድረስ እንደሚችል ማሳያ ናት። እናንተስ እንደ ሲንጋፖር ጥብቅ ህግ ባለበት ሀገር መኖር ትመርጣላችሁ ወይስ እንደ ኖርዌይ ተፈጥሮ ይሻላችኋል? ሀሳባችሁን ኮሜንት ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ ስለሌላ አስገራሚ ሀገር እንመለሳለን። እስከዛው ሰላም ቆዩን።